ለምንድን ነው ይሄኝ ነኝ ትምህርት የምትማረው ጸሎት የምትጸልየው በአገልግሎት የምትያዘው ስፒሪቹዋሊ አክቲቭ የምትሆነው ቸርች የምትመላለሰው ደግሞ ቤትም ዲቮሽን ውስጥ የምትገባው መዝሙር የምትሰማው ለምንድን ነው? መጽሐፍ እንደዚህ ያለ ከምትሰማው ተጠበቁ አለ። ከምትሰማው የምትጠበቀው ጆሮህን ደፍና አይደለም፣ ሌላ የምትሰማው ነገር ሲኖር ነው። ሄይ ከዘፈን የምትጠበቀው መዝሙር በመስማት ነው። አሰምተው የከተቱብን ነገር የምታወጣው ሌላ ነገር አሰምተህ ነው። ሂጂ ይለኛል፣ ሂጂ ብረሪ፣ ነይ ነይ የሚል ዘፈን ታክሲ ውስጥ በግድ ይከፍትባል። እሱን ጠጥተህ ትወርዳለህ። ስትወርድ ተረጋጋው መንፈስ ሲነካኝ ተረጋጋው። ስትጨምር ሂጂ ይለኛል ይወጣል። ተረጋጋው ይሰማሉ። አሁን ሐዋርያ ጳውሎስ ለገላትያ ሰዎች እየነገራቸው ያለው ነገር ምን መሰለህ? የሥጋ መድኃኒቱ ሕግ አይደለም፣ የሥጋ መድኃኒቱ መንፈስ ነው። ምን ማለት ነው? የእግዚአብሔርን ፍቃድ ሰዎች የሚፈጽሙት በውጫዊ የሕግ ተጽዕኖ ሳይሆን በውስጣዊ የመንፈስ ሕይወት ነው። ለዚህ ነው የጸለያችሁ መጽሐፍ ቅዱስ ያነበባችሁ ሜዲቴት ያደረጋችሁ ቀናችሁ በጠቅላላ በአሸናፊነት በድል አድራጊነት ገብቷል። ጦርነት አለ በውስጣችሁ በመንፈስና በሥጋ መካከል የምትመግቡት ያሸንፋል። መቼም ፖርኖግራፊ አይተህ ጨርሰህ ክብር ለጌታ ይሁን ጥሩ ጊዜ ነበረን አትልም። የሚገባ ነገር ካለ የሚወጣ ነገር የምትመግበው ያሸንፋል። መንፈስህን በእግዚአብሔር ቃል በጸሎት በአምልኮ የምትመግበው ከሆነ ውስጣዊ ሕይወት እሱ ስትሮንግ የሆነ የሥጋ ምኞትን አትፈጽምም። ዳይ ወደ ቸርች ትላለህ። ካልሆነስ ቀን ቀን ቄስ ማታ ማታ ቀውስ ያደርጋል። አሁን ተመልከተ የእኔ ክፋቱ የሕግ አስተማሪዎች በገላትያ መጽሐፍ ምዕራፍ 5 ከ13 ከ18 ያለውን ሐሳብ አይሰሙም። የሕግ አስተማሪዎች እና ክርስቶስ ነፃ አውጥቶናል፣ በነፃነት እንኖር፣ ክርስቶስ ነፃ አውጥቶናል፣ ስለዚህ ጸንታችሁ ቁሙ፣ ዳግመኛ በባርነት ቀንበር አትያዙ፣ እኛ አሁን ከሕግ ነፃ ነን፣ ሕግ በእኛ ላይ አይሰለጥንም ስንል ይዋቸው። ተመልከቷቸው። ይሄ ትምህርት ኃጢአትን ለማድረግ ላይሰንስ ነው፣ ነፃነት ነው፣ ለኃጢአት በር ከፋች ነው ይላሉ። እኛ ሐዋርያ ጳውሎስ ገላትያ ደብዳቤ ላይ ነፃነት ብሎ የሚጽፈው የፈለከውን ነገር ከፈለከው ሰው ጋር በፈለከው ጊዜና መንገድ የማድረግ መብት ሳይሆን ኃላፊነት የተሞላበት ሕይወት ነው። you are responsible responsibility ደግሞ ኃጢአትን የመዋጋት እርስ በርስ የመዋደድ መንፈስን የመከተል ኃላፊነት አለ። አሁን መንፈስን የመከተል ኃላፊነት የፓስተሩ አይደለም። እኔ ዳምፔል ባነሳ አንተ የሰውነት ጡንቻ አታወጣም። እኔ ስፖርት ብሰራ አንተ ፊዚካል ፊትነስ አይጨምርም። አየህ ብዙ ሰው የሚፈልገው ምንድነው? እኛ እንድንጸልይላቸው እነሱ እንዲነግዱ፣ እኛ እንድንጸልይላቸው እነሱ ዞር ዞር እንዲሉ፣ ከዛ ዞር ይመጡና ምን አለኝ ጌታ ይሏል። በርታ ብለዋል፣ ቀጥል ብለዋል፣ እቺ ቸርች በፋይናንስ ደግፋለሁ ብሎ ይላል። በመንፈስ ቅዱስ ተጽዕኖ ስር የመሆን ኃላፊነት የፓስተሩ አይደለም፣ ያንተ ነው። ሰው ደግሞ በሆነው ተጽዕኖ ስር ነው ህይወቱ የሚወሰነው። ለሚቴል አንድን ብረት ወስዳችሁ ማግኔት ላይ ብታሹት፣ እንዲህ ብታሹት የማግኔት ጠባይ ያወጣና አንድ ነገር የማንጠልጠል ስፒል ሁሉ ያንጠለጥላል። እንዲህ ስታ ስፒል ሁሉ ያንጠለጥላል። አንድ ኒውትን ብረት ማግኔታይዝ ብታረጉት የራሱን እጥፍ 12 እጥፍ ክብደት ያነሳል። አሁን እንደዚህ ነው፣ እንደዚህ አለ ጳውሎስ። ነፃ ወጥታችኋል ካለ በኋላ እንዴ ይሄማ ለኃጢአት ላይሰንስ ነው። ኖ አይደለም። አሁን ለሥጋ መድኃኒቱ ሕግ አይደለም። ምክንያቱም ሕግ ውጫዊ ተጽዕኖ ነው፣ መንፈስ ግን የውስጥ ሕይወት ነው። ለሥጋ መድኃኒቱ ወዳጆቼ ያንን የትንሣኤውን አካል የመጨረሻውን መድኃኒት ሥጋ እስኪለብስ ድረስ መድኃኒቱ በመንፈስ ቅዱስ ተጽዕኖ ስር መሆን ነው። በመንፈስ ቅዱስ ተጽዕኖ ስር መሆን ነው ለሥጋ መድኃኒቱ መፍትሄው ይላል ጳውሎስ። ለሥጋ የመጨረሻው መድኃኒት የትንሣኤ አካል ነው ብላችሁ ጻፉ። በመንፈስ ቅዱስ ተጽዕኖ ስር ለመኖር ፍቃደኛ መሆን አለብህ። ኃላፊነት አለብህ። ቀጥላችሁም ጻፉ። አማኞች በቅድስና የመኖር ኃላፊነት አለባቸው። ከእግዚአብሔር የተቀበልነው ነፃነት ሌሎችን በመበደል ራሳችንን ለማስደሰት የምንጠቀምበት አይደለም። ነፃነታችን ሌሎችን በመበደል ራሳችንን የምናስደስትበት አይደለም። ተመልከቱ፣ ሁለቱ የነፃነት ጠላቶች
ሕጋዊነትና ፍቃድ ናቸው። የጳውሎስ የመጀመሪያ ክርክሩ ከመጀመሪያው የነጻነት ጠላት ከሆነው ከሕጋዊነት ጋር ነው። ሕጋዊነት ያለ ነጻነት የኃላፊነት ሐሳብ፣ ፍቃድ ደግሞ ያለ ኃላፊነት የነጻነት ሐሳብ። ይሄ ነው ፖይንቱ። ሕጋዊነት ያለ ነጻነት የኃላፊነት ሐሳብ ነው። ፍቃድ ደግሞ ያለ ኃላፊነት የነጻነት ሐሳብ ነው። ሁለቱም የነጻነት ጠላት ናቸው። ሕጋዊነት ኃላፊነት ሲሰጥ ነጻነት በሌለበት ነው። ፍቃድ ደግሞ ነጻነት የሚሰጥ ኃላፊነት በሌለበት መንገድ ነው። ስለዚህ ሐዋርያው ጳውሎስ እያለ ያለ ምንድነው? ከሕጋዊነት አምልጣችሁ ስትሸሹ በፍቃድ ጉድጓድ ውስጥ ገብታችሁ እንዳጠፉ ነው። ይሄ ነጻነት የተሰጣችሁ ከኃላፊነት ጋር ነው። ይሄም ኃላፊነት ኃጢአትን የመዋጋት ሰውን የመውደድ እንዲሁም በመንፈስ የመመላለስ ኃላፊነት አለበት። የኔ መኪና 260 ነው ስፒዱ። መኪናውን ያመረተው ድርጅት መኪናውን ሲሰጠኝ ስለከፈልኩ እንደፈለክ አድርጎ ብሎ አይደለም። ከኃላፊነት ጋር ነው የሚሰጥ። ማኑዋል ይጽፍልሃል። 120 ስፒድ ስታልፍ ይጮሃል፣ ይነግርሃል። መንገድ እንኳን ሲሰራ አይተሃል፣ ይጽፉልሃል። ረጅም ቁልቁለት ነው ይለዋል። መኪናን እስከ 260 መንዳት ነጻነት አለ። ግን የቤተሰብ ኃላፊነት እንዳለ ስታቅ እግርን ታነሳለህ። ምን ነው አለበለዚያ ገልጮ ትገባል፣ ጉድጓድ ትገባል። ሄደ ይለዋል። ሲጃራ የሚሸጡ ካምፓኒዎች እኮ ሲጃራው ላይ ቁስል አትመው ይሰጠዋል። በለው ይለዋል፣ አንቦግቡገው። ግን ኃላፊነቱን ትወስዳለህ። ስለዚህ አሁን ተመልከት፣ ክርስቲያን ተጠያቂነቱ ለሙሴ ሕግ ሳይሆን ለተሰጠው ኃላፊነት ነው ብለህ ጻፍ። ክርስቲያን ተጠያቂነቱ ለሙሴ ሕግ ሳይሆን ለተሰጠው ኃላፊነት ነው። የዋር አካውንተብል ኃጢአትን እንድትዋጋ ኃላፊነት ተሰጥቷል። ሌሎችን እንድትወድ ኃላፊነት ተሰጥቷል። ክርስቲያን ተጠያቂነቱ ለሙሴ ሕግ ሳይሆን ለተሰጠው ኃላፊነት ነው። አሁን ተመልከት፣ 18ኛው ቁጥር ምን ብሎ ነው የሚጨርሰው? ወደዚህ ቀና በመንፈስ ብትመሩ ግን ከሕግ በታች አይደላችሁም ይላል። ምን ማለት ነው? በሌላ አማርኛ የሥጋ መድኃኒቱ ሕግ ሳይሆን መንፈስ ነው። ሕግ ሳይሆን መንፈስ ነው። ለምን? ሕግ ውጫዊ ተጽዕኖ ነው። ጻፍ። ሕግ ውጫዊ ተጽዕኖ ነው። መንፈስ ግን ውስጣዊ ሕይወት ነው። ሕግ ውጫዊ ተጽዕኖ ነው። መንፈስ ግን ውስጣዊ ሕይወት ነው። አሁን አንተ ማለት የባለፈው ጊዜ ነግራቸዋለሁ። አንድ ሰውዬ ሴቶች በጣም ያስቸግሩታል። ሴቶች ሲያስቸግሩት አላያቸውም ብሎ አይኑን አጠፋ። ከዛ ይጠሩታል፣ አልሰማቸውም ብሎ ጆሮውንም አደነቆረ። ከዛ ሊያሻግሩት ይይዙታል። እጃቸው ሲለሰልሰው እጁን ይቆርጣል። ሰውየው እነሱን እየሸሸ ቡልቡል ሊሆኑ ነበር። አሁን አይንንም ማጥፋት ጆሮንም ማደንቆር ሳይሆን መፍትሄው በመንፈስ ቅዱስ ተጽዕኖ ስር መሆን። ለዚህ ፋዘር ምናምን ትላለህ። መጽሐፍ ቅዱስን ይዘህ ኢየሱስ ጌታ ፋይር ጂሰስ ነው ወጋው ሐሳቡን አልሰጠውም ትላለህ። በመንፈስ ቅዱስ ተጽዕኖ ስር መሆን የዛን ጊዜ የሥጋን ምኞት አትፈጽሙ ማለት አምኖ ይኸውልህ፣ ሥጋ መንፈስን የማይፈልገውን መንፈስም ሥጋ የማይፈልገውን ይመኛል። እነዚህ እርስ በርሳቸው ስለሚጋጩ የምትፈልጉትን አታረጉም። መቼ? በመንፈስ ስትመላለሱ፣ አንደር ዘ ኢንፍሉዌንስ ኦፍ ሆሊ ስፒሪት ስትሆኑ የሥጋ ምኞት አትፈጽሙ። ስለዚህ አሁን ይኸውላችሁ ከኔ ጋር ገላትያን እያጠናችሁ ያላችሁ ሰዎች ለልጆቻችሁ ወይም ለምታስጠኗቸው ሰዎች ለግላችሁ እቺን ብቻ ያዙልኝና እንጨርስ። የምትይዙልኝ ምንድነው? ገላትያ ላይ ስናጠና ገላትያ 5 ያው የሥጋ ሥራ የተገለጠ ነው እያለ ይቀጥላል። ገላትያ 5 ነፃነት ነው። ነፃነት ዓለማዊ ትርጉምና መንፈሳዊ ትርጉም አለ። ዓለማዊ ትርጉሙ የማድረግ መብት ነው። መንፈሳዊ ትርጉሙ ግን ኃላፊነት ነው።
በኃላፊነት የተሞላ ሕይወት። ስለዚህ እኛ በመንፈስ ቅዱስ የተሰጠ ፍላጎትና የእግዚአብሔር ፍቃድ የማድረግ ችሎታ አለን። ከዛ ሲቀጥል ደግሞ ይሄ ነፃነታችን በኃላፊነት የተሞላ ሕይወት ነው ብለናል። ይሄ ኃላፊነት 3 ነው። አንደኛው ኃጢአትን የመዋጋት ኃላፊነት ነው። ሁለተኛው ኃጢአትን የመዋጋት ኃላፊነት ማለት ባይዘው ሁሉንም ነው። ዝሙትንም፣ ስድብንም፣ ትዕቢትንም፣ ስም አጥፊነትንም፣ ሐሜትንም ሁሉንም ነው። አሁን አንዳንድ ጴንጤ ግመል የሚያክለውን ይዋጋና ስንዴ የሚያክለውን እየለቀመ ነው ቁጭ ብሎ ቢሆን እሺ በጌታ ፍቅር ኃጢአት ሚዛን ላይ ካወጣው ኪሎ እኩል ነው። አሁን ለዚህ ነው በጣም ብዙ ሰዎች ግመል የሚያክለውን ኃጢአት ይዋጉና ስንዴ የሚያክለውን ኃጢአት ሲለቅሙ ይላል። እሺ እያሉ ሰማይ ዲቴክት ሲያደርገው ዝሙትንም አት ዘ ሴም ታይም ትዕቢትንም፣ ስም አጥፊነትንም፣ ሐሜትንም ሁሉንም እኩል እንድትዋጋ you have to fight። አሁን ቤተክርስቲያን ውስጥ አስተምራቸዋለሁ ሐሜትን ተዋጉ ብዬ። ሐሜትን ተዋጋ። ለምን? በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይላል። የመጠበቅ አንዱ ጉዳይ ምንድነው? ሐሜትን መዋጋት ነው። ለምን? መንፈስ ቅዱስ በምታማው አገልጋይ በኩል አያገለግልህም። ካላስ አያገለግልህም። እዛ ጋር ያለው ሰው ገብቶ በምታማው ሰው በኩል አያገለግልህም። ቀስ በቀስ በነገራችን ላይ ሰዎች ቀስ በቀስ እየተበላሉ እየተነካከሱ ከሄዱ ወደ እልህኝነትና ወደ ክህደት ነው ያመጣቸው። ዕብራውያን መጽሐፍ ላይ ሰዎቹ ወደ ክህደት ያመጣቸው እልህኝነት ነው። ስለዚህ ኃላፊነት አለ ኃጢአትን የመዋጋት። ሁለተኛው ደግሞ እርስ በርስ የመዋደድ ኃላፊነት አለ። በቃ ይሄንን ነው። በሶስተኛ ደረጃ እንዳትረሱ መንፈስን በመንፈስ የመመላለስ ወይም የእግዚአብሔር መንፈስ የመከተል ኃላፊነት አለ። የመጨረሻ ይሁን ነኝ ለእግዚአብሔር ብላችሁ ማንንም እንዳትጠምዱ። እኔ እንደዚህ ይላል ይሁን ነኝ ለኔ ብላችሁ ከሰው እንዳትጣሉ ይላል። የታረኩ ቀን ዳር ትይዛላችሁ። ሰውየው በንስሐ የተመለሰ ቀን መቼም እግዚአብሔር መሐሪ ነው። አባ ሲለው ወዬ ነው የሚለው። እንሰብሰብ አይለውም። ነገር ያለው አንተ እንደተቀየምክ ትኖራለህ። አሁን አንዳንዱ በ30 ደቂቃ የጨረሰውን ጉዳይ ነው አንተ 30 ዓመት ተሸክመህ የምትኖረው። ጳውሎስ ለሮሜ ሰዎች ሲጽፍላቸው ክፉ ለመሆናችሁ የምታመካኙበት አንዳች ምክንያት የላችሁም ይላል። ለአንተ ስል ነው እኔ ክፉ የሆንኩልህ ብለህ ብትለው እግዚአብሔር አይሰማም። ነገር ያለው መልካም ትምህርት ተከተል፣ የቀረውን ለማቅናት ጸልይ፣ ስራ። ከዛ በተረፈ አይንህ አይቅና። አለቀ። ከሰው ሁሉ ጋር በሰላም ኑር፣ ውደድ፣ በራስህ ነገር ላይ ትኩረት አድርግ። አንተ የእግዚአብሔር ፌደራል ፖሊስ አይደለም።